ሰላም ሰላም ቅዱሳን እግዚአብሔር ሰላም ይብዛላችሁ እያልኩኝ እኔ የታችሁ ቲጂ ነኝ። ቁጭ ባልኩበት ላይ አንድ ልምድ አለኝ። እሱ ምንድነው ካላችሁ በጣም የሚገርመኝ ነገር የሚደንቀኝ ነገር መንፈሴ ማንም እንዲሸውደው አልፈልግም። የዓለሙ ገዢው እንዲሸውደኝ አልፈልግም። የጨለማ ገዢው እንዲሸውደኝ አልፈልግም። ምክንያቱም ከእግዚአብሔር ቃል ጋር ያለ አሁን ስራ የለም ባይዘዌ ጸጉር ቤት ቁጭ ብዬ ነው ያለው። ስራ ግን አለኝ። ምንድነው የሰማይ የመንግስት ሰማይ ቁልፍ የሆነው በዚህ ነው ያለው። በዚህ ቃል ደግሞ በጣም ሳነበው ጊዜን ለእግዚአብሔር ቃል ሲሰጥ እግዚአብሔር ሁሉ ጊዜ ይናገራል። ዳዊት ምንድነው ያለው? ለልቤ ተናገረኝ አይደል ያለው? እቺ የምታወላውለኝ ልቤን አደራ አዲስ ልብ ፍጠርልኝ አለ። እኔም በዘመኔ እግዚአብሔር እቺ የምታወላውለኝ ልቤን እግዚአብሔር አዲስ ልብ እንዲፈጥርልኝ በጣም እለምናለሁ። አሁን በሁኔታዎች በየትኛው ችግር ውስጥ ላይ ቢሆን መከራ ቢሆን እግዚአብሔር ከኔ ጋር ነውና ክፎቼን አልፈራም አለ። ምክንያቱም እግዚአብሔር ከሱ ጋር ነው ያለው። ስለዚህ አንድ ጊዜ በጣም በዳዊት ላይ የሚገርመኝ ነገር እኔ ዳዊት በጣም ነው የሚገርመኝ። ምክንያቱም ዳዊት አንደኛ ነገር ዝሙት ሰርቷል። የሰው ሚስት ኦሪዮንን ሚስት አስገድለዋል። ምክንያቱም አንድ ጊዜ በጣም የዳዊት ስህተት የሚገርመኝ ነገር ቢኖር ኦሪዮንን ውጊያ እንዲሄድ ንገሩት ሲል ህዝበ እስራኤል ውጊያ ላይ ኖሮ ከሚስቴ ጋር አልተኛም አለ። ከዳዊት ይልቅ ግን የታመነው ማን ነው? ኦሪዮን ነው። ከዛ በኋላ እንግዲህ ምን ታደርጉ አለ። ግንባር ላይ አሰልፉት አለ። ዳዊት ግን ኦሪዮንን ሲያስገድል እግዚአብሔር ያላየው ይመስል ነበር። ግን ዳዊት ኦሪዮንን ግንባር ላይ እንዳሰለፈው ኦሪዮን ግን ሞቷል። ግን እግዚአብሔር ለፍርዱ በቃ አይሳሳትም። እሱ ያውቃል። ያ ዝሙተኛ ዳዊት በዘመኑ ሁሌ ስህተት ይሰራል። ግን እግዚአብሔር ምንድነው ያለው? ልቤ ያረፈው የኢሳይ ልጅን ዳዊትን አገኘው ነው ያለው። ዛሬ እግዚአብሔር በእናንተ መገኘት ይሁን። ትናንትና ኃጢአታችሁን አይደለም፣ ትናንት የነበረችበትን የጨለማውን አይደለም፣ ዛሬ ያለው ህይወት እግዚአብሔር ይፈልጋል። እኔ ጊዜ እሱ ላላዊ ነው። ምክንያቱም በእኔ አንዳች ነገር ሊሆን አይችልም። እኔ ደካማ ልዩ ነኝ። እሱ ደግሞ ሸክላው ሰሪው ራሱ ስለሆነ እኔ ሸክላ ስለሆንኩኝ ሁሉ ጊዜ ከእግዚአብሔር ጋር የምነጋገረው ነገር አለ። እሱ ምንድነው ካለ መጽሐፍ ቅዱስ ጋር ማንም ጋር አላወራም። ምክንያቱም ጌታ ኢየሱስ የሰጠኝ ነገር ቢኖር ምንም በላይ የሆነው ሰማይ መዝገብ የተጻፈልኝ ስለኔ የሞተልኝ ቃል ነው። ብዙ ሰዎች በዚህ ቃል ተጽናኑ። ሌላ ነገር የለንም። የራሳችን የሚለው አንዳች ነገር የለም እና ቁጭ ባልኩበት ጌታ ነው ሁሉ ጊዜ ይጽፋለሁ። ዝዝብ ማስታወሻ ደብተሬ ላይ ሁሉ ጊዜ ጌታ አንተ እርዳኝ ነው የሚለው። ምክንያቱም ጌታ ኢየሱስ ስለኛ ሲሞት ስለኛ ራሱን ሲሰቅል ራሱን ስለኛ ብዙ ነገር ሲያደርግ እሱ በእኛ አላፈረም። እኛ ግን በሱ እንዴት እናፍራለን? ሁኔታዎች ቢመች ባይመች ኢየሱስ ጌታ ነው። በህይወታችሁ ኢየሱስ ጌታ ነው። በችግራችሁ ኢየሱስ ጌታ ነው። በመከራችሁ ኢየሱስ ጌታ ነው። ጣልቃ ይገባል። ቢመች ባይመች ሁኔታዎች ባይሆን እነዛ እንደዘምሩ ለዚህ ምስል አንሰግድም እንዳለ እኛም ለዚህ ለጨለማ ገዢው አንሰግድም፣ ለገንዘቡ አንሰግድም፣ ታይቶ ለሚጠፋው ነገር አንሰግድም። ኢየሱስ ያድናል። ዛሬ በሞኝነታችን አረ እነሱ ናቁት አይደለም፣ እኛ ግን ተቀብለን አምነን ግን ያው ከእግዚአብሔር ጋር ያለን ነገር እያስተካከልን ያው እኔ በይዞ የጌታ ክብሩን ይወሰድ አመሰግናለሁ። ምክንያቱም ጸጉር ቤቴ ውስጥ ላይ በጣም አንዴ በቃ ማለት ይሄን ያክል ከአካባቢው ራሱ የተሻለ ምናምን ነገር አለ። ግን እኔ የተሻልኩ ነኝ በእግዚአብሔር። ብዙ ነገሮች ባይኖርም ብዙ ነገሮች ባይመች ብዙ ነገር ባይኖር ኢየሱስ ጌታ ነው። ኢየሱስን አመልኳለሁ። ብዙ ሰዎች ለምንድን ነው ስራ ቦታ እንደ ብዙ ነው እንዲህ ነው ለምንድን ነው ቲጂ ሁሉ ጊዜ መጽሐፍ ቅዱስ ይዘሽ የምትዘምሪ ሲል የመቃብር ቀን ራሱ እኔ በምሞትበት ቀን እንኳን መጽሐፍ ቅዱስ አብሮኝ እንዲሄድ ሬሳዬ ላይ እንኳን መጽሐፍ ቅዱስ እንደዚህ ቅዱሳን እንዲሄዱ ሁሉ ጊዜ ምኞቴ ነው። ምክንያቱም አላፍርበትም። ስለኔ ግን አላፍርም እና ስራ ቦታ ላይ ሆኜ ላይ ብላ ምናምን እላለሁ። አልሰማም። ማንንም ሰምቼ አላውቅም ከእግዚአብሔር ድምፅ ውጭ። ምክንያቱም የረዳኝ ሴት ነኝ። የተደረገልኝ እኔ ነኝ። ትላንትና ነው የማውቀው ከየት እንዳወጣኝ ከየት እንደወጣው። ስለዚህ ስለሱ ለመናገር ዛሬም ነገር አንደበቴ ይከፈታል እንጂ አላፍርም። እሱ ስለኔ ግን አላፍርም። ስለዚህ እህቶቼ፣ ወንድሞቼ በዳዊት ታሪክ ምን ተማራችሁ? ዳዊት እጅግ ኃጢአትን ሰርቷል። እግዚአብሔርን ብዙ ነገሮቹ ለበድሏል እና ሳሙኤል እስኳን ስቲል ሲቀባው ምንድን ነው ያለው? ሌላ ልጆች የለውም ኢሳይ አባቱን አሉት። ግን ከነዚህ ልጆች ውጭ ስል እግዚአብሔር ዳዊትን ሊቀባው ስል ዳዊትን እግዚአብሔር ቀባው። ለምን? ልቤ ያረፈው የኢሳይ ልጅን ዳዊትን ባገኘው እግዚአብሔር ደስ አሰኘው። ግን ዳዊት ኃጢአትን ሰርቷል፣ ግን ምህረቱ ነው። ስለዚህ ዛሬ በእናንተም በዳዊት ልብ እግዚአብሔር እንዳረፈ በልባችሁን እግዚአብሔር ይረፍ።
አሁን ብዙ የሚታይ ነገሮች ላይኖረን ይችላል። በሰው ዘንድ ላንወደድ እንችላለን። በሰው ዘንድ ብዙ የተሳካልን ነገር ላይኖረን ይችላል። ብዙ ሀብታም ላንሆን እንችላለን። ግን ይሄ ሁሉ ነገር የምድር ኮተት ነው። ሰው ሲሄድ አንድ ራሱን ብቻ ነው እህቶቼ ይዞ የሚሄደው። ሰው ሲሄድ በቃ ምንም ነገር ትርፍ የለው። ምንም ነገር ጌታ ምስክሬ ነው። ቡሌ የሚበሉ ልጆችን ተመልከቱ። ጌታ መጎሳቸው አምሮ ነው የሚኖሩት። ጎዳና ላይ የሚያድሩ ልጆች እንዴት ነው? የእኛ ልጆች እኮ ብርድ ልብስ ውስጥ ላይ ሸፍነን ወይኔ ብርድ ይመታል ምናምን እንላለን። እነሱ ግን በብርድ ውስጥ ላይ እግዚአብሔር ከእነሱ ጋር ስለሆነ ምንም። ስለዚህ የሚያስፈራችሁ ነገር ምንድን ነው? ስኬት ነው? ሀብት ነው? ምንም። ይሄ ሁሉ ነገር እግዚአብሔር በስርዓት ይሰጣል። እሱ ደግሞ ትክክል አምላክ ስለሆነ ቢሰጥ ባይሰጥ ትክክል ነው። በህይወታችሁ ግን እግዚአብሔር ይገለጥ። ህይወታችሁ በእግዚአብሔር ይታይ። ታይቶ የሚጠፋ ዓለም በቃ አይናፍቃችሁ። ለምን? እኔ ዓለምን ስለማውቃት አይጠቅምም። ሰው ዓለምን ቢያተርፍ ምን ይጠቅማል ይላል እግዚአብሔር ቃል። ከዓለም ምን ይገኛል? ሁከት፣ ጩኸት ምናምን ነው። ስለዚህ ጌታ ክብሩን ይውሰድልን እና ባለን ዘመን ከእግዚአብሔር ጋር እንኖር። ደግሞ እያንዳንዳችሁ ያቺ ዛሬ የምናልፋትን ቀን ነገ ላናልፍ እንችላለን። ለምን ብትሉ ማናልፍበት ዘመን ስለሚመጣ እግዚአብሔር ያላት ቀን ደግሞ እቺ ናት። ቀኖቹን ደግሞ አውጇል። ቀኖቹ ክፉ ናቸውና ዋጁ ነው ያለው አይደል? ዲያብሎስ ሰይጣን እንደሚያገሳ አንበሳ ይዞራል ነው ያለችው። ስለዚህ ታላቁ መጽሐፍ በህይወታችሁ ይስራ። ታላቁ ህይወት ያለው በዚህ ላይ ነው። እግዚአብሔር በህይወታችሁ ሊሰራ ከፈለጋችሁ መጽሐፍ ቅዱስ ግቡ። ቲክቶክ እኛም እየተጠቀመን ነው፣ ግን ሙሉ ብሉ ቲክቶክ እንዳይቆጣጠሯችሁ። ምክንያቱም እግዚአብሔር ቃል ተቀምጦልናል። ትንሿ ሰዓት እያነበባችሁ መጽሐፍ ቅዱስ ልክ ውሃ ወንዝ ላይ ዳር ወንዝ ሲፈልቅ ማለቂያ የለው ማለት እናንተም የእግዚአብሔር መንፈስ በውስጣችሁ ሲፈለቀለቅ የማንም መፈተሻ አትሆኑ። የማንም አገልጋይ ጋር መሄድ አይሆንም። ምክንያቱም ከእናንተ ጋር ያለው ልዑል እግዚአብሔር ነው። ስለዚህ ወደ ጸሎት ትገባላችሁ። ሰው የእግዚአብሔር መንፈስ ከሌለው ሰው ማጥናት መጸለይ መጽሐፍ ቅዱስ ካላነበበ እከሌ ጋር ይደውልና እከሌ ለኔ ጸልይልኝ እከሌ እንዲለ ለምን ከእናንተ ጋር ያለው ልዑል እግዚአብሔር ነው። ጸልዩ። የእናንተ ችግር የሚያውቀው እግዚአብሔር ነው። ስለዚህ እህቶቼ ወንድሞቼ በዓለም ሁሉም ያላችሁ እህቶቼ እኔ ሼር ላይ ኮፕሊክ አድርጋለሁ። እግዚአብሔር ቃልን ስሙ ነው። ይሄ ቃል ታላቅ ነው። በህይወታችሁ ይሄን ስሙ። ከዓለም ተመለሱ፣ ከመጠጥ ተመለሱ፣ ከዝሙት ተመለሱ። ለምሳሌ እናንተ ስትመለሱ እግዚአብሔር በቤታችሁ ይመለሳል። ለምን? በአደባባይ የሰራን በብርሃን የሰራ ነው በጨለማም ይገለጣል ይላል እግዚአብሔር ቃል። ለምን ብትሉት እያንዳንዱን እግዚአብሔር ይመስል እኛ ሰው አያይም ብለን ሰዎች አያደርጉም ብለን የምናደርገው ነገር ሁሉ እግዚአብሔር ያያል። እኔ አሁን እዚህ ቁጭ ብያለሁ። ማን እንደሆንኩ ክርስቶስ ያውቃል። ስለዚህ እያንዳንዳችሁ ወደ እግዚአብሔር መንግስት ተመለሱ። እግዚአብሔር ቃል አንብቡ። ባላችሁበት ዘመናችሁ ከእግዚአብሔር ጋር ዋጁ፣ ጸልዩ። ጌታ ኢየሱስ ይመጣል። እኛም ወደ ጌታ እንሄዳለን። በሰው እጅ ያልተሰራ የሰማይ ቤት አለ። በሰው የተዳሰ ያልታደሰ እሱ ደግሞ ከሱ ጋር ዘላለም የምንወርስበት ወራሽ እንዲሆን ጌታ ይርዳን እላቸዋለሁ። እኔ እህታችሁ ዘመናችሁ ይባረክ። እግዚአብሔር ደግሞ ባለን ሰዓት ላይ እንደዚህ ያው የእግዚአብሔር ቃል ወንጌል እንለቃለን። ስራ ቦታ ላይ ሆነን በላይ ላይ እንገባለን። እናንተ ማበረታቱን ኮሜንትን ጻፉልኝ። ጌታ ዘመናችሁን ይባርክላለሁ። ተባረኩ ባላችሁ